ቁርሳችን ዛፈር ሻይ በላለን። አሁን በዚህ ሰዓት ቁርስ ይበላል። ሰላጣ እየሰራለሁ፣ ድንች ጥብስ እየሰራለሁ። ሰዓቱ የቁርስ ሰዓት ነው። የቁርስ ሰዓት አይደለም ግን እኛ አርፍደን ስለምንነሳ እኔ እኮ ዛሬ በጣም የተነሳሁት አንቺ ነሽ እንጂ አንቺ ስትነሽተኛል ሻይ ሁላችሁ ናና ይታያችኋል። ናና ለምን ይጠቅማል መስላችሁ? በተለይ ቦርጭ አያመጣም። የበላችሁትን ነገር ይበትናል። አንዱ ሰው ሰበናፕ ምናምን ነው የሚፈልገው። እንደ ሰበናፕ ምናምን ሰበናፕ ሳይሆን እንደ ሰበናፕ ነው። እንደውም ከሰበናፕ ይለያል። በቃ ያደሳል። እንደገና ደግሞ የበላችሁትን ደግሞ ይበትናል። ቦርጭ አያመጣም። አያችሁ አሁን ያንን ይሄ በጣም ቦርጭ የሚያመጣው ይሄ የሚጠፋው እንደ ሰበናፕ በጣም ናና በጣም ጥቅም አለ። ናና በሻይ ስኳር ደግሞ እንደፈለጋችሁ። ይሄ ሳይ በጣም ስኳር ብዙ ነው የሚወደው፣ እሷ ደግሞ ትንሽ ስኳር ነው የምትወደው። እንደ ምርጫችሁ ማለት ነው። እኛ እንደዚህ ነው የምንጠጣው። ከጓደኞቹ ጋር እንዴት ነው የምትኖሩት? እንዴት ነው የምትበሉ? ምሳምናም ብለሽ ጠይቃቸው።
ገብተን ለምሳሌ እግዚአብሔር ፈቅዶ ሀገራችን ብንገባ እንደዚህ ሰርተን መሸጥ እንችላለን። አያችሁት? ይሄ አሁን ቤት ነው የምንሰራው። እንደዚህ አድርገን እንሰራለን። ይሄን ነገር ለማስራት ደግሞ ሞያ ያስፈልጋል። ምንም ሞያ ያስፈልጋል። ዝም ብሎ እንዴ ምን ሆነሽ ነው አንቺ? ዝም ብለሽ እንትና ዘይት ውስጥ አስገብተሽ እንደዚህ ልታረጊ ነው? ሞያ ያስፈልጋል። ተማሩ። ዘይቱ በደንብ ከጋለ እንደዚህ ነው የምትቆርጡት። እንደዚህ በቀጫጭኑ ትቆርጡታላችሁ። አያችሁት? እንደምትቆርጡ እሷ ደግሞ ለማብላት አንደኛ ነች እና ጀምራለች። ምክንያቱም ምሳ ሰዓት ገና ስለሆነ ገና ስላልመጡ አሰላሙ አለይኩም የሳሌ ከሰው ጋር ከቤተሰቦቻችን ጋር ቢላ ጠጪ ዝም ብለሽ አይደለም ብቻሽን አትዋጭ። ቁርስ ደግሞ እኛ ቁርስ እንዴት እንደምንበላ ምሳ እንዴት እንደምንበላ እራትስ ምን አይነት ነገር እራት ብዙ እራት እኔ መብላት እኔ ከራበኝ መተኛት አልችልም። እኔ ከራበኝ በፍጹም መተኛ ስለማልችል እራት እንጂ እበላለሁ። ቁርስ እናክልነን እኛ ቁርስ አንበላ። ምሳ የሆነ ነገር ወይ ሩዝ ወይም ደግሞ ፓስታ ወይም እንጀራ፣ በብዛት ግን እንጀራ ነው የምንበላው። እንጀራ ወጥ እንጀራ ደግሞ እንዴት እንደሚጋገር እናሳያችኋለን። እናሳያችኋለን። ዳቦ እናሳያችኋለን። ዳቦ አለ፣ እንጀራ አለ፣ ኬክ አለ፣ እንደና ቺፕስ እንሰራለን፣ እንደና ብስኩት እንሰራለን። ብዙ ነገር የሰውነታችን ቅርጽ የማያበላሽ ጥሩ ነው አበላል። ሰው የሚሰራው እንደምቾት ነው። ለምሳሌ እንጀራ ለመጋገር ዳቦ ለመጋገር የማይመቻቸው ልጆች ይኖራሉ። ሁሉም የሚመችኝ ሁሉም እንደሌላ እንዳችን የሚመቸው አይደለም፣ የማይመቸዋል። ለምሳሌ እኛ የሚመችንን ሳይሆን ሰዎቹ ሲወጡልን ወይ ሰዎቹ ሲተኙ እኛ ቀደም ብለን ተነስተን ሰዓታችንን እንትን ብለን አብረን ነው የምንሰራው። በጣም ተባብረን ለወደፊቱ ደግሞ ብዙ እስኪ አንቺ ይሄን ብቻ ታስነግሪ ደግሞ የበለጠ ታስጨርሰኝ እኮ ብዙ ነገር አለ። እኔ አሁን እስከ 3ኛ ፎቅ ነው ያለ ቤት ውስጥ እኔ ጎፋ ልቼ ስናምን ለኩሽ ምናምን ነገር ጨርሼ ምናምን እመጣለሁ። 4 ሰዓት 3 ሰዓት ተኩል ምናምን እመጣለሁ። እሷ ጋር ደግሞ መጥቼ ምሳ በልተን የእረፍት ደግሞ 4 ሰዓት እስከ 5 ሰዓት እንተኛለን። ወይም ደግሞ ፀጉራችን ወይም ደግሞ ሻወር እንገባለን፣ ፀጉራችንን እንሰራለን። የሆነ ነገር ያለብን የራሳችን ነገር እንሰራለን። በራሳችን ሰዓት ስለሆነ የራሳችን ደስ ያለ ነገር እንሰራለን። ከዛ ደግሞ 5 ሰዓት እንወርዳለን። 5 ሰዓት ሰዎቹ ስለሚወጡ እነሱ የወጡበትን ክፍል ተመልሰን ገብተን ያስተካክላል። እሷ ሲታች ከፎቅ ታች ትመጣለች። ከዛ መሳሳ 6 ሰዓት ሻይ እንጠጣለን። ከዛ ስራችን ሻወር ይገባል። እንሰራውን ሰዓት 9 ሰዓት እንገናኛለን። በብዛት ደስ የሚለኝ መንፈሳዊ ነገር መከታተል። እሷ ደግሞ ፊልም ማየት ምናምን ደስ ይላታል። እንደዛ ቁጭ ብለን አብረን እያወራን ሻይ አፍልተን ሽምብራ ምናምን እንገዛለን። ሽምብራ ምናምን እንቆላለን ምናምን ይሄን ጊዜያችን በነገራችን ላይ እሷ 5 ዓመት እኔ 4 ዓመት አብረን ሰርተናል። የነበረን ጊዜ በጣም ደስ የሚል ቆይታ ነው ከምላችሁ በላይ እንዴ ወላችሁ ቆይናል እንዴ አንቺ ላይ ያሉሽ እንዴ አይታስም ነው እንዴ አስዋለ ሰብስክራይብ ላይ ወገን ማድረጋችሁ ደግሞ እንዳትረሱ። ሌሎችም ትምህርት እንዲሆናቸው ማለት ነው። ያሳድግልናል።
ደግሞ እናንተም ደስ ይላችሁ የማየው ነገር ኮመንት ላይ አትጻፉ። ከኛ ተማረው እናንተ ያለ ደግሞ ከፋፍሉ። ስድብ አያስፈልግም። መልካም ነገር ማማር ሀሳባችሁ ኮሜንታችሁን እንቀበላለን። ከዛ በተረፈ መሰዳደብ ግን አያስፈልግም። ስድብ የሰይጣን ስድብ ይዲያብሎስ ስለሆነ መሰዳደብ አያስፈልግም። ሁላችንም የተመቻችሁ ላይክ፣ ያልተመቻችሁ ደግሞ መተው እንጂ መሰዳደብ አያስፈልግም። ዩቱብ ቻናል የሚከፍቱ ሰዎች ብር ፈለጉ ነው የሚሉ ሰዎች ምን ያባሉ? እንደዛም አለ። ዩቱብ ቻናል የሚከፍቱ ብር ፈልገው የሚሉ የዩቱብ ካምፓኒ እኮ ዝም ብሎ አይደለም ብር የሚከፈልልሽ። ጥሩ ነገር ካሰራሽ፣ ግን ሰው የሚያስተምር ነገር ካሰራሽ፣ ዝም ብለሽ በጣም አባራት የምትይ ነገር ከሆነ ይቀጣሻል እንጂ አይከፈልልሽም። ስለዚህ እንደሚወጡ ነገር ያቸው ለምሳሌ ማለት ነው ዩቱብ የሚከፍቱት ለገንዘብ ብቻ ነው ወይ ምናምን ባላችሁ፣ ለገንዘብ ብቻ የሚከፍትም አለ፣ ለማስተማር ነው የሚከፍት ሰው አለ። ሁለቱም አለ። ለምሳሌ ቆም ብለው ስራዬን ብለው በሱ ስራ ብቻ የሚተዳደሩ ሰዎችም አሉ። ዘረኝነት የሚያስፋፉበትም አሉ። ሰውና ሰው የሚያገዳድሉበትም አሉ። ጥሩ ነገር የሚሰሩበት መንፈሳዊ፣ ሃይማኖታዊ፣ ሀገራዊ ጉዳይ የሚያስተምሩበት በተጨማሪ የሚያጽናኑ እንደምንደርስባቸው የሚሉም አሉ። ሀገራችን በዘረኝነት አንተ ኦሮሞ አማራ እያሉ በዘረኝነት የዘረኝነት ቆማጣ ያለባቸውን ችግር የሚወጡትም አሉ። ስለዚህ ራሱ አንድ በሽታ ነው። ይሄ አሁን ለምንድን ነው? ስለዚህ ይሄ ገንዘብ ፍለጋ ነው ማለት ነው። ግን እኛ ያንን ፍለጋ ሳይሆን እናንተ ከኛ ምን ትማራላችሁ? ለምሳሌ በብሔር ዙሪያ ላይ እኔና አንቺ አንድ አይነት አይደለንም። ግን ትውልዳችን ስራችን እንዴት ነው አለን የሚሰራ? ለምሳሌ አሁን ሲሰሩ እንኳን እየተደባደቡ እና አንቺ አላገኘና እንዴት ነው የቀመጠው? በምን አይነት ሁኔታ የሚለው ነገር ራሱ አስተማሪ ነው። አሁን እናንቺ ብዙ ነገር እናያለን። ሚዲያ እንደፈለግን ነው የምንጠቀመው። ሚዲያ የሰጠን እንድንሳደድ ልብሳችን አንድ ነው፣ ቅባታችን አንድ ነው፣ መተኛታችን አንድ ላይ ነው፣ ሽንት ቤታችን አንድ ነው። ነገር ለምሳሌ እኛ የምንኖረው ለማገዳደል ለማባላት ሳይሆን መልካም ነገር እንድንነጋገር እነሱም ከኛ እንደዛ ነው የምናስበው። ስንት ደቂቃ ነው የለፈለፍነው? እስኪ አንቺ ገና ነው 14 ደቂቃ